السلام عليكم ورحمة الله وبركاته. بسم الله، الصلاة والسلام على رسول الله وعلى آله وصحبه ومن والاه. وبعد حديث الصباح الذوق الإسلامي إن شاء الله إسلامي سنسرات أداب كتلان ودرس له لتنو في الطعام والشراب. ما زال حديثنا عن آداب الطعام والشراب. سلام قبلنا مدد آداب سنسراتنا يوران يعلنه. قال رسول الله صلى الله عليه وصحبه وسلم يا الله ملكتني عليه الصلاة والسلام عنده سيلو تناغروان سم الله ستمقب يا الله انسم ترى بسم الله بل وكل بيمينك عندهم بك أنيه تمقب وكل مما يليك بعد أقبه اللهم تمقب. متفق عليه بخارينا مسلم. رواه البخاري ومسلم زقبوتا. እንግዲህ የሐዲሱ የመጀመሪያው ፓርት الذي ላይ የቀረ عمرو ابن ابي سلمة رضي الله تعالى عنهما የተባለ ሰሃቢ ናቸው ሐዲሱን ያወሩት። ምን ይላሉ? قال كنت غلاما في حجر رسول الله صلى الله عليه واله وسلم ልጅ እያለሁኝ ይላሉ ከነብዩ አለይሂ ሰላቱ ወሰላም ዘንድ ነበርኩኝ። ነብያችን አለይሂ ሰላቱ ወሰላም ናቸው ያሳደጓቸው። የኡሙ ሰለማ ልጅ ናቸው። የአቡ ሰለማ አባታቸው ሙተውባቸው ከነብዩ ቤት ነው ያደጉት። كنت غلاما في حجر رسول الله صلى الله عليه وآله وسلم وكانت يدي تطيش في الصحفة. እናም እጄ በማዕዱ ዙሪያ ይሽከረከር ነበር አሉ። ከዛም እንደፈለኩኝ እመገብ ነበረ። فقال لي رسول الله صلى الله عليه وسلم يا الله ملكتኛ እንዲህ ሲሉ መከሩኝ ይላሉ። يا غلام አንተ ልጅ ሆይ سم الله تعالى ስትመገብ መጀመሪያ የአላህን ስም አውሳ፣ የአላህን ስም ጥራ፣ ቢስሚላህ በል። وكل بيمينك በቀኝ እጅህ ተመገብ። وكل مما يليك ባጠገብህ ያለውንም ተመገብ አሉኝ። እንግዲህ ከዚህ ሐዲስ የምንማረው ቁም ነገር ምንድነው? የነብዩ አለይሂ ሰላቱ ወሰላም የመተናነስ የተዋዱዕ የትህትና ባህሪን ነው የምናየው። ከሚያሳድጉት ህፃን ልጅ አንድ ላይ ሆነው ማዕድ ቀርበው ይመገቡ እንደነበረ ይሄ ተዋዱዓቸው ነው የሚያሳየው። ይህ ልጅ የአላህ መተኛ አለይሂ ሰላቱ ወሰላም የአመጋገብ እና የእስላማዊ ስርዓት እያስተማሩት ነው። እንግዲህ ምንድነው ልጆችን ገና ከህፃንነታቸው ጀምሮ እስላማዊ ስነ ስርዓትን ማስተማርና በእስላማዊ ስነ ስርዓት ተኮትኩተው ተገንብተው ታንጸው እንዲያርጉ ተገቢ መሆኑ ነው ከዚህ ሐዲስ የምንማረው። ሁለት ሶስት የምግብ አዳብ ላይ ተወስተዋል። አንደኛ ቢስሚላህ ማለት ስንመገብ፣ ስንጠጣም ሆነ ስንመገብ ቢስሚላህ የአላህን ስም ማውሳት ዋጅብ ነው ወይስ ሱና የተወደደ ነው በሚል ዑለማዎች መካከል ኺላፍ አለ። አንዳንድ ዑለማዎች ዋጅብ ነው እስከ ማለት ይደርሱ አለ። ሁለተኛው ደግሞ በቀኝ እጅ መመገብ ነው። በዚህም ላይ ዋጅብ ነው ወይስ ሱና ነው የሚለው አላየህ የነብዩ አለይሂ ሰላቱ ወሰላም ሱና ነው ዋጅብ ነው የሚለውን እንተውና የነብዩን ሱና መከተል በረካ ነው። ተኺላፉም ከውዝግቡም መውጣቱ መዳኑ ራስን ነፃ ማድረግ ነው። አንዳንድ ዑለማዎች ግዴታ ነው የሚሉ ስላሉ ነው። ምክንያቱም ግዴታ መሆኑን የሚያሳዩ አንዳንድ መረጃዎች ስላሉ ነው። አንድ የሆነ ሰው ነብዩ አለይሂ ሰላቱ ወሰላም አጠገብ እየተመገበ እያለ በግራ እጁ ነበር የሚመገበው። فقال كل بيمينك አሉት። በቀኝ እጅህ ተመገብ ሲሉት فقال لا استطيع አልችልም ብሎ መለሰላቸው። فقال لا استطعت አትቻል ሲሉ ረገሙት ይላል። ما منعه الا الكبر ኩራት ነው በረቲቢት ነበር የከለከለው ይላሉ። فما رفعها الى فيه እጁ እንዳለ ደርቆ ቀረ። ያነሳውን ወደ አፉ ሳይጎርስ የነብያችን አለይሂ ሰላቱ ወሰላም ተአምር ነው። እዛው እጁ ሰሎ ቀረ ይላሉ።
ስለዚህ والواجب على المسلم ምንድነው የነብዩ ሰለላሁ ዐለይሂ ወሰለም ሱና መከተል አለበት ኢላ ለዑዝር ካልሆነ በስተቀር ዋጅብ ነው የሚሉ ዑለማዎች ስላሉ ነው ሌላው ከዚህ ሐዲስ ላይ ወኩል ሚማ የሊከ ከአጠገብህ ተመገብ ነው ይሄም የአመጋገብ ስነ ስርዓት ነው ከሰው ጋር የሚመገብ ሰው ምግቡ አንድ አይነት ምግብ ከሆነ አጠገቡ ካለው መመገቡ ነው አዳቡ ከሰው ፊት እጁን ልኮ ማንሳቱ ይሄ ከእስላም አዳብ ጋር የሚቃረን ስለሆነ ነው የዛሬው ሐዲስ ይሄ ነው ሰለላሁ ዐለይሂ ወሰለም ወዐላ አሊሂ ወሰህቢሂ አጅመዒን